እስቲ ዛሬ አንድ እንግዳ ታሪክ እንጀምር። ነገሩ ስለ ሁለት መዛግብት ነው። አንደኛው በጣም ከባድ ከሆነ የመካከለኛው ዘመን የኢትዮጵያ ታሪክ መጽሐፍ የተወሰደ ነው፣ ያው ጥቅጥቅ ያለ ታሪክ። ሌላኛው ደግሞ በዘመናችን በብሪታንያ የመንግሥት እንክብካቤ ሥርዓት ውስጥ ስላደገ አንድ ሰው የግል ማስታወሻ ነው። በውጫዊ ገጽታቸው ምንም በፍጹም የማይገናኙ ሁለት የተለያዩ ዓለማት ይመስላሉ። እና ታሪኩ የሚጀምረው እዚህ ጋር ነው። እስቲ ልዩነቱን እንመልከት። በአንድ በኩል ታሪክን ስለማሻሻል፣ ስልጣንን ሕጋዊ ለማድረግ ስለሚደረግ ጥረት የሚናገር ውስብስብ አካዴሚያዊ ቋንቋ አለ። በሌላ በኩል ደግሞ ልብ የሚሰብር በጣም ጥሬ እና ግላዊ የሆነ ጥያቄ እናገኛለን። አንድ መንግሥት እንዴት ልጅ ሰርቆ ሊያስር ይችላል? አንዱ ስለ ሥርወ መንግሥት ነው፣ ሌላኛው ደግሞ ስለ አንድ ልጅ የግል ማንነት ነው። እና ታዲያ እነዚህን ሁለት ፍጹም የተለያዩ የመስሉ ትግሎች የሚያገናኛቸው ምንድን ነው? የመካከለኛው ዘመን የሥርወ መንግሥት ትግል እና የዘመናችን ሰው የማንነት ፍለጋ ምን አገናኛቸው? መልሱ የሚገርም ነው፣ ያለው በአንድ መሠረታዊ ነገር ላይ ነው። ይኸውም ተቋማት እና ይፋዊ መዛግብት በሚይዙት አስገራሚ ኃይል። አዎ፣ ነገሩ የሚጀመረው ከስልጣን ነው እና በተለይ ደግሞ ታሪክን የመጻፍ ስልጣን ላይ ነው። እስቲ በመቶዎች የሚቆጠሩ ዓመታት ቢለያቸውም የመካከለኛው ዘመን ንጉሥ እና የዘመናዊው ቢሮክራሲ እንዴት አንድ አይነት ኃይል እንደሚጋሩ አብረን እንመልከት። እንግዲህ በመካከለኛው ዘመን ኃይል ማለት ፍጹም ኃይል ነበር። አንድ ንጉሥ መሬትን ብቻ አልነበር የሚያስተዳድረው። በጦርነት ሲያሸንፍ የተሸነፉትን ሰዎች ሕይወት፣ ዕጣ ፈንታ፣ ማንነት፣ ሁሉንም ነገር ሙሉ በሙሉ በቁጥጥሩ ስር ያደርግ ነበር። ስልጣኑ ጥያቄ የማይቀርብበት ፍጹም ነበር። በሉ አሁን በመቶዎች የሚቆጠሩ ዓመታት ወደፊት እንዝለን። ንጉሡ የለም፣ ግን እስቲ እነዚህን ቃላት እናድምጥ። እዚህ አስቀምጡት፣ ወደዚያ አንቀሳቀሱት፣ መድኃኒትን ሞክር። ይህንን የሚለው ንጉሥ አይደለም። ይህን የሚለው ሌመን ሲሳይ ባለሥልጣኑ ብሎ የሚጠራው የመንግሥት ተቋም ነው። ቃላቱ ተለውጠዋል፣ ነገር ግን በአንድ ሕይወት ላይ ያለው ፍጹም ቁጥጥር በሚያስደነግጥ ሁኔታ ተመሳሳይ ነው። እና ይህ ኃይል አካላዊ ቁጥጥር ብቻ አይደለም፣ ከዛም በላይ ነው። ዋናው መሳሪያው ትረካን መቆጣጠር ነው። ይሄ ደግሞ የሚሆነው በጽሑፍ ቃል ነው። የጽሑፍ ቃል እውነትን የመፍጠር የማጽናት፣ የማጥፋትም ጭምር ብቃት አለው። ለሌሞንም ሲሳይ ስለ እርሱ ሲጻፍ የነበረው የታሪክ ድምፅ ነበረው፣ የራሱ የሆነ ድምፅ፣ ክሊክ ክላክ ክላክ። እስቲ ለማሰብ እንሞክር። ከተወለደበት ቀን ጀምሮ አንድ ታይፕራይተር እርሱ ምንም በማያውቀውን ሁኔታ፣ እርሱ በማይቆጣጠረው መንገድ ማንነቱን እየቀረጸ ነበር። አሁን ነገሩ የበልጥ ግልጽ እየሆነ ይመጣል። ያ ታይፕራይተር ድምፅ የመካከለኛው ዘመን የታሪክ ጸሐፊ ብዕር ዘመናዊው ስሪት ነው። ያው በድሮ ጊዜ ታሪክ ራሱ መሳሪያ ነበር። የቀደመውን ሥርወ መንግሥት ካልተመቼ ታሪኩን እንደገና መጻፍ ነው። የዛጓ ነገሥታት ነጣቂዎችና ባዕድ ተብሎ የተፈረጁት ፍጹም እውነት ስለነበር አይደለም፣ አዲሶቹን ገዢዎች ሕጋዊ ለማድረግ ስለሚያገለግል እንጂ። እና ስለዚህ የጥንቱ ጸሐፊ ብዕር ሲፈቅ እና የዘመናዊው ታይፕራይተር ሲንቋቋ ሁለቱም አንድ አይነት ሥራ እየሰሩ ነበር፣ ይፋዊውን እውነት ማምረት። የዛጓ ታሪክ እንደተቀረጸው ሁሉ የሌመን ሲሳይ የጉዳይ ፋይልም ሕይወቱንና ማንነቱን የወሰነ የተጻፈ እውነት ነበር። ታዲያ ባለታሪኩ ራሱ ስለ እሱ የተጻፈውን ታሪክ ለመቀየር ሲወስን ምን ይፈጠራል? ትግሉ ሰይፍ በመማዘዝ አይደለም። ትግሉ ወረቀቶችን በማገላበጥ ነው። የራስን ታሪክ ከይፋዊ መዝገብ ለማስመለስ የሚደረግ ዘመቻ። ለሌመን ሲሳይ ይህ ትግል የ30 ዓመታት ጦርነት ነበር። 30 ዓመት የራስን የሕይወት ታሪክ የያዘን ፋይል ለማግኘት ብቻ 30 ዓመታትን ፈጅቷል። ይህ በራሱ መረጃን መቆጣጠር ምን ያህል ትልቅ ኃይል እንደሆነ ቁልጭ አድርጎ ያሳያል። ልክ እንደ ሲሳይ የግል ፋይል፣ ይፋዊ ታሪክም የትግል ሜዳ ነው። ለምሳሌ የዛጓን ታሪክ እንውሰድ። ይህ አክሱም ሕጋዊ ቀጣይ ነበሩ ወይስ መለኮታዊ ቅጣት? ሁለት ፍጹም ተቃራኒ ትረካዎች አሉ። ይሄ የሚያሳየው ይፋዊው መዝገብ ሁሌም የመጨረሻው ቃል እንዳልሆነ ነው። እና ይህ ሁሉ ወደ ወሳኙ ምዕራፍ ያደረሰናል። ከ30 ዓመታት ትግል በኋላ ፋይሎቹ በእጅ ገቡ። ማተሙ ሲሰበር፣ የመጀመሪያው ገጽ ሲገለጥ ምን ተገኘ? ለዓመታት ሲነገረው የነበረው ይፋዊ ታሪክ ምን ነበር? የተተዋ የማይፈለግ ልጅ እንደነበር ነው። ነገር ግን በእነዚያ ደረቅ የቢሮክራሲ ሪፖርቶች መካከል አንድ ድምፅ ተገኘ። የእናቱ ድምፅ፣ ሌመንን እንዴት ላስመልሰው እችላለሁ እያለች የምትቃትት እናት። የሚገርመው ፋይሎቹ ራሳቸው የውሸቱ ማስረጃ ሆኑ።
አንዱ ገጽ ሌመን በእኛ እንክብካቤ ስር ነው ያለ ለእሷ ሲጽፍ፣ ሌላኛው ደግሞ እናቱን ሆን ብለው ሲያጣል እንደነበር ያሳያል። ስለዚህ ስርዓቱ አልጠበቀውም፣ ታሪኩን፣ ማንነቱን ሰርቆበታል። እና በዚያች የእውነት ቅጽበት ሁሉም ነገር ተለወጠ። ትግሉ ከእንግዲህ ስለ ፋይሎቹ መሆኑ አቆመ። ዋናው ነገር መሠረታዊ እውነትን ማስመለስ ሆነ። ያም እውነት በሦስት ቀላል ቃላት ተጠቋለለ። ስሜ ሌመን ሲሳይ ነው። ይህ አስደናቂ ታሪክ፣ አንድ ስም፣ አንድ ታሪክ፣ ለምን ይሄን ያህል አስፈላጊ እንደሆነ በሚገባ ያሳየናል። ሁሉም ነገር ከማንነት ጋር የተቆራኘ ነው። የሥነ ልቦና ባለሙያዎች ይሄንን የትረካ ማንነት ብለው ይጠሩታል። ምንድን ነው ይሄ? ያው ዓለምን ለመረዳት ለራሳችን የምንተረከው ታሪክ ነው። ግን ይሄ ታሪክ ከትዝታዎቻችን ብቻ አይደለም የሚገነባው፣ ስለኛ ከተጻፈውም ከይፋዊው መዝገብም ጭምር ነው። እና ስለዚህ ለስም የሚደረግ ትግል የዛው ሥርወ መንግሥት በታሪክ ውስጥ ቦታውን ለማስከበር ያደረገውም ሆነ የሌመን ሲሳይ ለፋይሉ ያደረገው በመሠረቱ አንድ አይነት ነው። ለእውነት፣ ለሕጋዊነት እና ከሁሉም በላይ ደግሞ የራስን ታሪክ የመጻፍ መብትን ለማስከበር የሚደረግ ፍልሚያ። ይህ ሁሉ አንድ ትልቅ ጥያቄ ላይ ጥለናል። የማንኛውም ሰው ሕይወት ታሪክ የሆነ ቦታ ተመዝግቦ ይገኛል። በወረቀት፣ በፋይል፣ በዳታቤዝ ውስጥ። የዛጎ ታሪክ የተጻፈው በተተኪዎቻቸው ነው። የሌመን ሲሳይ ደግሞ በባለሥልጣኑ። ጥያቄው ለእነርሱ ብቻ ሳይሆን ለሁላችንም ነው። የእኛንስ ታሪክ? ያንን ብዕር ይዞ ለመጻፍ መብት ያለው ማን ነው?